ተቀጥ ጋይስ ሰዓት ዱማና ጋሽ ነመቀበ ፕሊዝ ጋይስ ከነ ነሞና ፎና ደቆና ቃል ጋይስ ሰዓት ዱማና ይጋ ኩመ ለማን ቆፈጫለ ጋይስ ሰዓት ዱማና ይጋ በማሪ ጋይስ ሰዓት ዱማና ይጋ ታይሚንግ የገኒ ነሞፍ namni tokko sabira jira edda sila namosi isaa ture achi taa'e guys ወይኔ ራቺ የኔ ጌታ ወይኔ ራቼ የኔ መከታ የኔ ጀግና አንተ ኩታራ ና ወይኔ ኡቱመን ሶዳዱ እግዚአብሔር ኡቱመን ሚለው ተፈልክ አሹቤና ሚለው ልክፈተው ምኑን ልክፈተው ሚዲ ወይ ምን አባቴ ላድርግልህ በማርያም በስመ አብ ወወልድ ወመንፈስ ቅዱስ አንደኛ ቅጣት ሃይላንድ እንደ ሃይላንድ ሙድ ሚዝ መስሎ እንዴ ሃይላንድ ብችል አሲድ ባስደፋ መሬት ላይ ደስ ይለኝ ነበር አንደኛ ብርድ ልብስ አድርገህ ሻወር ትገባለህ ሁለተኛ መሬት ላይ አንድ ባሊ ነው የምፈልገው ራስህ 2 ሊትር ብለህ ቅንጥብጣቢ ቅጣት ይቀጣይ አንድ ባሊ ሙሉ አደፍተህ ትንከባለላለህ ሶስተኛ ቅጣት አንተ ሰው ጸጉርና ያልኩ አይደለ ጸጉር ላይ ሻምፖ ታረጋውና መሬት ለመሬት እንደዚህ ዝቅ ብለህ ተወለውልልኛለህ ጋይስ ሁሉም ኬስ እንደምታብደል ታቆዳ የት ልጩ እኔማ ከላይ ነው ምጽፍ እናቴ ትሙት ከላይ ዋናው ነው በቃ ይሄ እዚህ ጋር የምታያቸው ዋና ነው በቃ እናቴ ትሙት ታኒ ምን እንደማረግ አረከው ሞዴሬተርም ሰጥቼ ይሄ ደስታዬ ነው እኔ እስካሁንም ተውና ያሁኑ 16 ሰው ይጠይቀኛል እኔ በህይወት ታምሬ እንደዚህ ተጠይቀኝ ፍላወሪ ቶኮ ነመቁዳጃ ጋይስ ፍላወሪ ተከተከናኪና ጋይስ ፍላወሪ ቶኮ ናኪና ጋይስ ፍላወሪ ቶኮ ናኪና ነመቁዳጃ ፍላወሪ ቶኮ ናኪና ጋይስ ነመቶኮ ፍላወሪ ቶኮ ናኪና ነመቁዳጃ በርባዳ ጋይስ ፍላወሪ ቶኮ ፍላወሪ ሰዲ ጋይስ Galatoma guys. It's double guys. Double Ega double no fagot guys. Amma double guys. شوف ይሄ ግጥም ቢሆን ማለት ነው amma double ሚሊ ቦይ ርዕሱ ነው እሺ amma double ርዕሱ ነው guys it's double አንተ guys amma double ነው ይሄው ተአምር እኮ እንደዚህ ይቻላል amma double guys ምን አይነት ዘፈን እንደምጋብዝህ ና ወይኔራች ምን ነው ዛሬ እዚህ ዱብ መብራት የለውም ሻወር ቤት ጌታን አያገባኝም ቆይ አያገባኝም መብርሃንን አያገባኝም እና ምን ሆነ ቀይር ቅጣት አልቀይርም ይሄን ነው የምቀጣው ሌላ ነገር አልቀጣም በራስ ቀይር አምፖሉን ስማ አንድ ነገር እንገር የሳሎኑን አምፖል ንቀለውና ሻወር ቤት ከተተው አይነቀ እዚህ ልቀት ላይ ደስ ችግር የለውም ወንበር ላይ ወጣ መብርሃንን ያቀ እንደዚህ ነው የምቀጣው
አሸንፋት አልፈልግም አላቅም በስነ ስርዓት ተቀጣለኝ ቀይር እሺ ቅጣት እንዴ ድፍረቱ በማርያም ስም ቅጣት ቀይርሽ የለም ችግር የለውም በቆምክበት አንድ ባሊ ውሃ ድፋ ሚሊ ፖይ በቃ ትችላለህ በቆምክበት አንድ ባሊ ውሃ ድፋ እኔ ጌታ በቃ ትችላለህ መብርሃን ሻወርና አንድ ባልዲ ውሃ መክፋ አንድ ነው ሻወር ቤት ውስጥ ሄጄ ነው መደፋለህ እንዳሁን ልድፋ በሩ ጋር ሻወር ቤቱ በር ጋር መብራት እኮ ያለበት እዛ ጋር ነው ቤት ውስጥ ላፍስል እንዴ አይደለም ስማ ልንገርህ እና እኔ ማድ ቤት ነው እንዴ እስካሁን ውሃ ስደፋ የነበረው እኮ እኔ ቤት ውስጥ ዋልኩስ በሩ ጋር ሁን ሂድ ስማ ሻወር ቤቱ በር ጋር መብራት ብርድ ልብሱን አንተ እኮ ስማ አንድ ነገር ልንገርህ አንተ ተነጫነች ቦስ ሻወር ግባ አልከኝ ይታያል በደንብ ይሄ ነው አይደል ሻወር ቤቱ እዚህ ጋር ነው ይታያል በደንብ ብርድ ልብስ ለብቼ ገባሁልህ ከዚህ በላይ ምን እንዳደረግልህ ነው የምትፈልገው አንተ በትክክል የደፋ መሰለህ እንዴ እያየሁ እሺ በፍላሽ ላይት ግባ እሺ በሌላ ስልክ ፍላሽ ላይት አብራ ሌላ ስልክ የለኝም ጌታም የለኝም እሺ እሱ ጋር ቆመ ላይ ልንገርህ እሱ ጋር ቆመ በርጋ ነው እኔ እንደደፎት ይወለወላል እሺ ባሉ አልደፋም ገባላለሁ ከፈለክ ሻው እስጢፋው አታበሳጭ ቶምቦስ የስ ሁሌ ያጭበረብራል ቅጣት በስነ ስርዓት የስ ሲያስጠላ ቅጣት ላይ ያምታ ገርማሙቶላ ኤታባ ችግር የለውም ተነስ አንተም ብርድ ልብስ ለብሰህ ግባ ሻወር እኔም ብርድ ልብስ ለብሼ ሻወር እኔም መብራት አጥፍቼ ነው የምገባው መብራት እኛ ጋር የለም ችግር የለውም እንደኔ ይታይ መግባት ይታይ እንደኔ እንጂ በብርድ ልብስ ግባ አብረን እንግባ በብርድ ልብስ ታባ ቶምቦስ በኢየሱስ ባቀባል ጋይስ ሁንዱ መሳኒ ገረላፉና ገለቴ ቁምና ገለቴ ይፈዳ ገርማሙ ግባ አጥፍቼ ብርድ ልብስ ከሆነ 13 ነው ያለው ቤት ውስጥ ምን እንደ 13 ብርድ ያላት ሚሊዮን ይሄ ደግሞ ብርሃን ይመጣል እንዴ ተረገመ መብራት ቤት ውስጥ 13 ብርድ ልብስ ነው ያለኝ እኔ ምን እንዳለው ልግባ ወስናል ብርድ ልብስ ነው ያልኩ ብርድ ልብስ ነው ያልኩ ብርድ ልብስ አለ ይሄ ምንድነው አንተ ይሄ ምንድነው የት ነው የምትኖረው ይሄ ምንድነው ፎጣ ነው ብርድ ልብስ ይደና ማይታየ መሰለን ብርድ ልብስ ነው ፎጣ ነው ይሄ ያያውት እኮ ነው ምታኛው እኔ በዚህ ነው ብርድ ልብስ ነው ምን ሆነ ነው እሺ ችግር የለውም ታጠብ ግባ 17 ጋይስ ፍላውሪ ቁደቶር በናኬና ፍላውሪ ተከተከናኬና ጋይስ ፍላውሪ ተከተከ ጋይስ እንውጣ በልኝ ስጨርስ ጋይስ ፍላውሪ ተከተከ ፍላውሪ ተከተከ ጋይስ ፍላውሪ ተከተከ ነምኒ ፍላውሪ ገርማሙ ቶለ በቃ አይደል እንውጣ አይደል እሺ ውጣ እውነት ታጠብሽ በማርያም ታጠብሽ እኔ ብርድ ልብስ ነው ያደረኩት እናንተ ፎጣ እኮ አይደለም ብርድ ልብሱ ላይ ነው የሚሆነው እኔ 13 ብርድ ልብስ ስላደረገኝ ጋይስ አመደብሊ ቦጁ ኮ መንግስቲ ኮ ናጅራቷ ጋይስ አመደብሊ ዋና መናከ እንትን ደብሊ ጎዳ ጋይስ ከሞሌስ ኮ ኢትስ ደብል ናው
ዋና መናከሚት እንደብሊጎ ቅጣት በስነ ስርዓት አይቀጣ። ይኸው ችግር የለውም። ኧረ ብርድ ልብሱን አሳየው እንዴት እንደበሰበሰ። ፎጣ ለብሰ ገብተህ አንተን እንጂ የሚያወራል ሻወራ ነበር። ሌላ ነገር ብፈልግ ጋይስ ደብሊ ከነራ ናፈቀ። ኧረ ጋይስ ደብሊ ሚካኤላ ኮማንድ ቲንግ ታዲያ እኔ ላይ ይመቸው ችግር የለውም። ተው ይካ ገርማሙ ለማጅ ከሚለምድ ይለምድብኝ ልመድብህ። ለማጅ ቅጣት ወይ በስነ ስርዓት አይቀጣም አይደል? ይሄው እንዳለ ጨጓራችን ተቃጠለ እያሉ ነው። ጭራሽ ማርያምን ምንም ይበሉ። እኔ የሚባለውን ነገር ልበልልህ እንዴ? እኔ ነኝ አንተ ከአራተኛ ፎቅ ላይ ወርደህ ከአራተኛ ፎቅ ላይ ድንጋይ አምጥቼ የተቀጣሁልህ አንተ ውሃ ደፋ እንዴ? 2 ሊትር ውሃ ድፋ ስል ምንም የምታክል ደፍተህ የተንከባለልከው ታወራለህ እንዴ? አንተ በብርድ ልብስ ገባ እንዴ? እኔ በብርድ ልብስ ስገባ ሻው ይቀልዳል እናታችሁ። አንድ ሰው እሺ ጋይስ አጥቁ ማን አይጋ በዚህ ጋር ብቻ ሂካ ቡስ ገረላፉ ሂካ መንግስት ገርማሙ ቶለፎና ናጅራት ገርማሙ ማንም የለም። ማንም የለም። አከስ ጀዴ ናዘና ጋይስ አጥቁ ማረቲ ነው ሞት ሲለስ እንደዚህ ማርያምን አናደኸው። በቃ ወጣ። ቅጣት በስነ ስርዓት አልተቀጣም። ተናዶ ወጣ አይደል? ሞኝ ፈልግ ጋይስ ሳቲ ማቁፈና አይጋ ሳቲ ቅጣት guys saati dhuma na eega saati dhuma gara laafu garmaamu ture እንዴት በቃ ቅጣት በስነ ስርዓት አትቀጥም? ይሁን እንዳለ ወጡ አይደል? በእውነት ማርያምን በቃ አንዴ መብራት የለም አንዴ ምን የለም ብለህ ሰው እንትን ግራ ታጋባለህ። ውሃ እንደዛ አስደፍቶ መሬት ላይ ቅጣትን ስም አንደኛ ቅጣት ሄደ ከውጪ ድንጋይ ትልቅ ድንጋይ ተሸክመ መጣ። እንደዚህ ተሸክመ ይቅርታ ትጠይቀኛለህ። እንደዚህ እዚህ ላይ ተሸክመ ይቅርታ አይደለም ይዞ መሸከም አንድ ነገር ነው። አንተ እንደተቀጡ ይዤ እመጣለሁ። ታች ድረስ ነው ማለት እንደዛ አይደለም። እዚህ ላይ ለምን አንተ አልክ እንደዚህ ስማ ቅጣት የኔ ቅጣት ነው። ይቅር ድንጋይ ተሸክመ መጣ። እንደዚህ ተሸክመ ይቅርታ አራችሁ። እኔ ክፍታፍ ነኝ። ሀገር ያወቀው ፀሐይ የሞቀኝ ክፍታፍ ነኝ። አፌን ከፈተ። ሌላ ምን ልበል ንገረኝ እስቲ። አይ ይሄ በቂ ነው። ክፍታፍ ነኝ። እመን አንተ ክፍታፍ ነው። አንድ ነገር ልንገርህ ይዘህ መተህ ተንበርክከህ በጭንቅላት ያዝ ብዬ ድንጋዩን እንዲህ ነው በጎን ይዘህ ያሳየኝ። ይዤ እመጣለሁ። ምለውን እኔ ያሳያለሁ። አያገባኝም። ይዤ እመጣለሁ። መብርሃንን ይዤ እመጣለሁ። አልፈልግም። ውረድ፣ ሂድ። ሰፈር የት ነው? ላይቭ ላይ ሰፈሬን አልናገርም። ሂድ፣ ችግር የለም። ሂድ፣ ይዘና ውጣና ድንጋይ ትልቅ ድንጋይ ይዘናና እንደዚህ ትሸከማለህ። እኔ እንደተሸከምኩት እንዴ እኔም ከአራተኛ ፎቅ ነው እሺ እየወረድኩ ያለው። እኔ ወርጄ የለ እንዴ ከአራተኛ ፎቅ ላይ ምን ችግር አለ? እኔም ወርጃለሁ እኮ። ካሜራውን አሳየንበት። ትክክል። ከፎቁ ላይ ስትወርድ ማየት እንፈልጋለን። መውረዴ ምን አገባ? ድንጋይ ሆነ አይደል የምፈልገው እኮ። ወርደ ከመሬት አንተ
ሁለተኛ ፎቅ ላይ ምናምን ድንጋይ ካገኘው መብቴ ነው። እሺ አይቻልም። ከመሬት ነው ያልኩህ። እርጉም ነው። እርጉም ነኝ። ራሱ ማይቀጣ አይመስልም። እንዲህ ሲል ቅድም ያሸንፈኛል ብሎ ተሸናነፍን፣ ግን ቀላል ቅጣት ነው የምንቀጣጣው አለኝ። እሺ ምናምን ብዬ ስጫወት ልክ ሲያሸንፈኝ ኧረ እኔ እንዲህ አላልኩም ብሎ መጥፎ ቅጣት ቀጥ ብሮ ጊዜ ጊጣ ነው። ይኸው ይዤ መጥቻለሁ። የት? መሬት ውረድ። አገኘው። ታች ነኝ። ጨለማ እኮ ነው። መሬት ሰው ተኝቷል። እሰይ መሬት ውረድ። እኔ እንደወረድኩ መሬት ነኝ። እስቲ ያሳይኝ። አዙረው ዝቅ አድርገህ መሬቱን አሳይኝ። ሰማራችሁ ውሻ አለ። ማርያምን ውሻ አለ። ማርያምን ይብላ ብርሃንን ይብላ። አይመለከተኝ። መሬት ውረድ። አንተ አይነት ገገማ በል ጋጀላው ደንታም ጎዳ ገረላፎ መንግስት አንቲ ሙሽራ ናሾይ የታባቱ ገርማሙቶ ፎና ራቹ ፎኮርቴካ ድርቃ መካ እኖቶ ነሞ ያከማከጠውን ቤክተኒሲ አመዩ ጋይስ አመዩ ነመቀበ ጋይስ ነምቲቲኒ ሰብረ ጅርቱ ልኪ ኬሰ ጅርቲ ጋይስ ኡጋረቢ ነምቲቲኒ ሰብረ ጅርቱ ልኪ ኬሰ ጅርቲ ነሞሱ ነሚቺ ዴቤራ ልኪ ኬሰ ጅር ነሞ አፎና ፑሽና ጎዳ ጋይስ ነሚቺ ሲለስ እቱ መናከስ ጀዱ ነሞ ሲስተር ሙአሚ ነሚቺ ዱፌራ ጋይስ ፎና ደቆ ልኪ ኬሰ ጅር ካርዲ ጉቴ ነቀጠቀጥ ወር ነሚቺ ጅራ namichi jira jedha. Eegeetutti kenna gaayis xinnoo sa'aatii dhumaa yeroo ga'u xinnoo qofa achi naasiksa. Yeroo sa'aatiin ga'u boos መጥቷል መሰለኝ እስቲር ቦስ መጥቷል መሰለኝ አንተ ጋር አሁን ምን ታደርጋለህ መሰለህ? የኔ ወንድም አሁን ምን ታደርጋለህ መሰለህ? አንደኛ ቅጣት ለማ ናችሁ። እኔ መናገር የምፈልገው ቅጣት ስትቀጣ እንደምትቀጣው ወቀው። ችግር የለውም። ቅጣትን እስቲ ልስበው። ምንድን ነው? አንደኛ ቅጣት ትሄድና ፀጉሬን በሳሙና ትቀባና አረፋ ካወጣ በኋላ መሬት ቶሎ ግራ ግብት እኮ ነው። ከዚህ ቅጣት ውጭ አንተ የለም እንዴ? ከኔ ምንድን ነው የምትፈልገው ዛሬ? እንዴ ሰምጣል ቅጣቱ። ሁለተኛ ጫማክ ውስጥ ውሃ ትጨምርና ትጠጣዋል። ተንኮል፣ እልህ፣ ክፋት ያስተማርከኝ ራስህ ነህ። ሶስተኛ ግራ ገባኝ እኮ ወንጀ እንትን ነው እንዴ? ጦኖ እንዴ የምጮተው ጌም እንዲህ እንዳለው ከነ ልብስ ሻወር ትገባለህ። እንዲህ እንዳለው ትገባለህ። ችግር የለውም። ጫማ ውስጥ አድርገህ ለቅለቅ አድርገህ ትጠጣዋለህ። ይቺን ቅጣት ችግር የለውም። እሱን አይደል እገባለሁ። እሺ እሱን ልቀይርልህ። ችግር የለውም። እገባለሁ። እሱን ልቀይርልህ። መብራት ደግሞ አለ። ደስ የሚለው መብራት አለ። እሱን ልቀይርልህ። አልፈልግም።
አንተ ያለ ስፒድ ቻሌንጅ ደነገጠ። ጋይስ ስፒድ ቻሌንጅ ከናንቀቀቡ ደን ያለ ስፒድ ቻሌንጅ አስደነገጠል። በቃ 2800 እንዴት አይጠይቅም? እንዴት አይጠይቅ? እንዴት አይጠይቅ? የኔ ጌታ እንዴት እኔ ሚሊቦይ ያባቴ እንዴ ተነገጠ። ሚሊቦይ ምን አባቴ ነው እንዴ? ቆይ አረ ሞላ ስፒድ ቻሌንጅ ልሞላ ነው። 2800 ሞላ። የቀጠሮ ጌም ነው እንዴ ነገር እንዴ? ስፒድ ቻሌንጁ ወይኔ አልሞላ፣ ወይኔ አልሞላ፣ ወይኔ አልሞላ። በምንም አባደርስ በምንም ጊፍተሩ ራሱ በአካል ከጎን ቁጭ ቢል አታሸንፍ። ገርማ ሙት አይ ድንግል ማርያም የጫማዋንማ ማየት ፈልጋለሁ። የጫማዋን ስማ፣ ለቤተሰቦች ማለት ነው ይሄን ዘፈን ትጋብዝልኛለሽ? ሚሊቦይ እናቴ ትሙት ቃል የለኝም። የኔ አባት ቃል የለኝም። ዝም አልክ የሚለው ግራ ገባኝ እኮ ጋይስ። ደብልታ ጎዳ ምን ያውራ? ምን ያውራ ወገን? ምን ያውራ? ምን አባቱ ያወራ? እስቲ ንገሩኝ። ኧረ የት ሄደ? ቆይ ዘፈን እኮ ልጋብዘው እኮ ነው። ደብልታ ብዙ ነው። እሺ ምንድን ነው ቅጣት? በምንም አትደርስም። በምንም አንተ ለቲክቶክ አዲስ ከሆንክ እወቀን እሺ። ሰቆቆውና ሚሊ ቦይ እንባላለን። አንተ ጉሬዛ ዝም ባልን አፍን አትክፈት። ዝም ባልን ቅጣትን ንገረኝ። ያለ ሰው ከሆነ ስፒድ ቻሌንጅ እኮ ይመስሏል እኮ ሰው ሲያይ ስፒድ ቻሌንጅ እዛ የደረስኩ እኮ ይመስሏል። ቅጣትን ንገረኝ። አንዴ ተረጋጋ። ምንድን ነው ለሌል ትወጣ ነው እንዴ? ቀስ በል ለመቀጣት ይቸኩላል እንዴ? አንደኛ እልል በል ልበል ግራ ገብቶኝ ቁጭ ብያለሁ። ስማ፣ አንደኛ ቅጣት ጫማ በውሃ ተለቅልቆ እንዴት እንደሚጠጣ ማየት ስፈልግ ነበር። አሁን አየዋለሁ። አንደኛ እሱን ታረግልኛለህ። እሱን ልቀይርልህ አላልኩም? አልፈልግም። ሄድ ተቀጣው። አልፈልግም። ሁለተኛ በማርያም ሚሊቦይ ያላችሁ ጻፉልኝ። አስደንግጠኛል የኔ አባት። ሁለተኛ ጭንቅላት ላይ ሻምፖ ትቀባዋለህ። መሬት ለመሬት እንደዚህ ስትወለውል አያለሁ። ሶስተኛ ፀጉርህን እንዲህ ታመጣና በመቀስ ከመሀል ትቆም። ምንድን ነው ያልከው? ስለ ፀጉር ቀጥተኛል። ስለ ፀጉር ቀጥተኛል። ይደርዛ ፀጉር ቁረጥ ይላል ራሱ ወደዛ ይላል። እንዴ ደግሞ አያፍርም እንዴ? ከጦርነት ላይ ማረከኝ መሰለ እንዴ? ጌም እኮ ነው ያሸነፍከኝ። እሺ ሶስተኛ ምን አይነት ጅል ነው በእግዚአብሔር ስም።
ኧረ ቅጣት ጻፍኩኝ። ሶስተኛ ጠፋብኝ። ስንት ቅጣት ምቀጣ ልጅ አላረካ ብሎኝ እኮ ነው ቅጣት አላረካ። ፀጉርን እንደዚህ ቁረጥና እንጀዳ በኢየሱስ። አዎ ሶስተኛ ቅጣት ደርማ ሙተላ የምትላቸውን ነጠላ አድርገህ ነብስ ይማር ሞተዋል ትላለህ። ደርማ ሙተላን ትቀብራለህ። ዳይ አንተ ሲባጎ ወይ እኔ ሻወር አይደል ያስገባው? ሻወር ልግባል። ምን አገባኝ? ገደል ግባ። ይሄ ዘፈን ተቀጣዳይ ማን ነው ፈሪው? ኑና ዋሊን ነመራጤን ሲናዋላ ዳይ ቶሎ በል። ደግነቱ ቤቴ በጣም ንጹህ ነው። ምን ቤት ውስጥ ምን ቀጥቼው ነው? ቤት ውስጥ ሻምፖ አድርጎ ሊወለውል አይደል? ይወልውል። ሪከርድ አድርጎልኝ እሺ። እንትን ምለውን እኮ እኔ ነኝ ያለ የሚለው ዘፈን እኮ ልከፍተው ብዬ ማን ነው ስሙ? ይህን ዘፈን ጋብዤ ነው እሺ እንትን የምትለው። ይኸው የታባቱ ጎበዝ እንደው እንደ ዛሬ ደስ ብሎኛል። ጋይስ ታፕ ያርጉ በእናታችሁ። ሱሱ የኔ ክፍ ነው እያለች ነው። እውነቷን ስንቱን እኮ ነው እንዲያደርገው እኮ ፍላውሪ ቶኮ ናኬና ጋይስ ፍላውሪ ቶኮ ናኬና ጋይስ ሁሉም ትከሰን ፍላውሪ ተከተከናኪ ጋይስ ፍላውሪ ተከተከናኪ አንድ 17 ጋይስ ሳንድራ ከዛ ምን አለ አንዳንዴ እንኳን ፍቅር ብትሆኑ ኑ ከዛ ለምን ፍላውሪ ቴንክ ዩ ጋይስ ካንኪ ጉቴ ጋይስ ሁሉም ትከሰን እንደምታደርጉታላ ነሙማ ቶኮቲ ሳፍኬና አረባይዘ አማ ባዬ ሳፍኬኑ እንደለው ጋይስ እንደቀር ጋይስ ደምታደርጉታላ ሁሉም ትከሰን ታፕ ጎዳ ጋይስ ሰብራን ጉቱ ጋይስ ካሞን አመደብሊ ጋይስ ዋና መናኬ ሚተን ደብሊ ጎዳ ጋይስ ካሞን ሌትስ ጎ ዋና መናኬ ሚተን ደብሊ ጎዳ ጋይስ አመደብሊ ጋይስ ሳኒ ራፈጋችሁ ደንደኝ ጋይስ ካሞን ጋይስ ኢትስ ደብል ናው ጋይስ ደብል ቴዳ ላቭ
ቴዲ ላቭ ቴንክ ዩ ቦስ ጋይስ ደብል አማ ሳንራ ፈጋችሁ ለኔ ገርማሙ ቦስ ጋይስ ሳንራ ፈጋና ከኑረት እንቀቀም ደብል ከነረት ሳንራ ፈጋና ጋይስ ቴዲ ላቭ ቦስ ቴንክ ዩ አባት ጋይስ ወልገር ጋራ ደብል ከነረት ጋይስ ደብል ከነረት አመዩ ደብል ጋይስ ደብል guys amma saati dhuma eeguudha bakka saati guys double tap gochuu negatina guys double tap pinkeessan qofti bar kuma jaagalu qaba guys kan namni tokko sadiidha asirratti nama 2024tu jira guys double tap godha double tap pinkeessan qofti kuma jaa darbu qaba ture guys come on guys double tap godha hundumti keessan ilaala yeroo double tap gootan akkam akka deemaarta ፎጣውን እንዴት አድርጎ ነው የተቀመጠው በኢየሱስ guys double tap godha hundumti keessan come on guys we can do this guys akan ቀቀም ሳቲ ዱማና አይዳ guys ዋት ይደርበተ guys ጢኖራና ፈጋዳሽ ልክ ሳቲ ነው ሙፍ ጀዱ ጢኖራና ፈጋዳ ሳቲ ዱማ guys ታይሚንግ ቅጣት ምንድነው ቅጣቱ ቅጣ ኖርማል ምንድነው አልከኝ ይሄን ያድኔ ማሸነፍ ከብዶ ነበር እንዴ አንደኛ ቅጣት ችግር የለውም ዛሬ ሰው አለ ሰውየው እኔን ጠምዶኛል መሰለኝ አንደኛ ቅጣት በጫማ ውስጥ ውሃ እንደዚህ አድርገህ ትጠጣዋለህ እሺ ከዚህ ጫማ ምን እንዳለ ግራ እኮ ነው የሚገባኝ እኮ ጫማ ብርጭቆ ነው እንዴ እናንተ ጋር ስማ ወደዛ አላቀለን ሁለተኛ ደግሞ እንደኔ ተወለውላለህ ሶስተኛ የጊፍተሬን ስም እየጠራ ቤተሰቦችን እንዳለ ታዲያ እናቴ ትሙት እኔ ስንት ሰው ሼር እንዳደረጉ ጉዴ ምን አልከኝ የቤተሰብን ስም እየጠራ የጊፍተሬን ስም እየጠራ አልቅሰህ ትቀብራቸዋለህ አልቅሰህ ነጠላ እንዲዚህ ላይ አድርገህ አልቅሰህ ትቀብራቸዋለህ አትረቡም እኮ እዚህ ላይ ቁጭ ብላችሁ 200 ምናምን ሰው 100 ምናምን ሰው አትረቡም እኮ እያልክ አልቅሰህ ትቀብራቸዋለህ አልቅሰህ ችግር የለም ሳሙና አድርጎ መሬት ሞልበል አይደለም ደነዝ ነገር አፍህን አትክፈት ድንጋይ ረዘት ቡሎ ሲርቢሲሲ ምናንጀ ጦን ያከስተሰቃየን እጂኮ ጉበቴ ቡሎ ማሊ ሲርባ ጋይስ ደብል ታፕ ጎዳሲ ቡሎ ሲርቢሲሲ ላሉ እንዴ ናጄሴ ጅረበር ናጄሴ ነቀለ ጋይስ ሚሊኪቲ ሼ ቲክቶክ ናኬና ስፒድ ቻሌንጅ ናከዱፉ ሚሊኪቲ ሼ ቲክቶክ ናኬና ዮ አትንካ በቃ አስተካክለው ካሜራ ቴዲ ላፍ ቦስ ጋይስ ቴዲ ላፍ ፎሎ ና ጎዳማል ወልውል ካሜራውን አስተካክለው በትክክል አንተ ያማል እንዴ አይዳይም እንዴ ወልውል በትክክል ንካ ነግሬ ያለው እስቲ አያደን ወልውል መጪ አየ ወይ እንደ በቃም እንዴ ወልውል
tuqeera guys. Kan tuqeen fakkaatu kan gosa akkasuma bar guys. Yeroo garjettan kan tuqxan hin fakkaattan kana. Guys, taphni kun tapha dhumaati. Amma naa eega. Taphni kun tapha dhumaati. Guys, sa'aatii dhumaa naa eegaa guys. I don't want to lose this game. Come on. Come on guys. ችግር የለውም አባቴ፣ ችግር የለውም ብሮዬ፣ ችግር የለውም። አይዚ ነመቃበ ጋይስ ሰዓት ዱማ ከነ ቆፈና ችግር የለውም። በእናታችሁ ሰዓት ዱማ ነው ታታቡዳ ችግር የለውም አባቴ። ቦጁ እኮ መንግስት ገርማሙት አባቴ በጣም ነው ማመት። እናቴ ትሙት ወንድሜ በጣም ሆና ገርማሙት ነው ይታባቱ አባቴ ችግር የለውም ወንድሜ ማርያምን ቦጁኮ መንግስት ኡልፋት ገለጡ የሚያለው ፎና አንደኛ ቅጣት ተንበረከክና እየሰማኝ ነው እስቲ እየሰማኝ ነው ታዲያ እናቴ ትሙት ስማ እምቢ ባይለው ኖሮ እንኳን ላንተ ለማንም አይመለስም ነበር። እሺ ምንድነው እምቢ ያለው? ጎበዝ ነው የሚችለውን ያህል ሞክሯል። ጎበዝ ነው። አሁን ተነስና አንተ ምን ታደርጋለህ መሰለህ? ተንበረከክና ችግር የለውም ወንድሜ ችግር የለውም። ማርያምን በቃ አባቴ በጣም ነው ማመሰግነው የኔ አባት መብርሃን ይገባዋል። ተነስና ተንበርክከህ እየሰማኝ ነው። ተንበርክከህ ይቅርታ ጠይቀኝ። እኔም ቤተሰብ እኔ ከፍታፍ ነኝ ይቅርታ አልችላችሁም። ስማ በመጀመሪያ መብርሃንን አለው እምቢ ስላለው ነው እንጂ እንዴት እንደሚያስፈሳት አይ ነበር። ድንግል ማርያምን ራጭ የምሬ ነው። እኔ ባይዞ በዚህ አጋጣሚ ስቲቭ አንደበቱ የተገራ ሰው ወዳለሁ። ቃላት አጠቃቀምን አስተካክል። ፈስ ምናምን አይባልም። እሺ ማስፈሳት ሆነ አይባልም። አንደበትህ የተገራ መሆን አለበት። ካሁን በኋላ ህፃን አይደለም ማለት ትልቅ ሰው ነው። ዘፈን አውጥተሃል። ቅጣት ብላ ልቀጣም ብዬ እንዳልወጣ ምቀጣ ከሆነ በስነ ስርዓት ቅጣ። አይ አንደበትህ የተገራ መሆን አለበት። እንደመጣባ አይደለም የምታወራው። ቃላት ምረጥ። ምንድነው የምትለኝ ንገረኝ። ተነስ ተንበርክከህ ይቅርታ ጠይቀኝ። ምን አንደኛ በመጀመሪያ ምን አጥፍቼ ነው ይቅርታ የምጠይቀው? ፓስ ምናምን አይባልም። ቃላት አጠቃቀምን አስተካክል። ክፍታፋቱ አታሽቃብጥ በእናትህ። ኖ አይ የሰው ልጅ አንደበት የተገራ ነው። በእናትህ አንተ እስካሁን ስንት ነገር ሲቆይቶ አሁን እንትን ይላል እንዴ እላለሁ። በተለይ ሚዲያ ላይ ያለ ሰው አንደበቱ የተገራ መሆን አለበት። ሚዲያ ነው
ትውልድ ነው የሚሰማው። ትውልድ ይታነጽበታል። ሚዲያ ባለፈው ህጻናቶች ወልደው እንትን ሲሉ አለበት። እዛ አንደበት የሰው ልጅ አንደበት የተገራ መሆን አለበት። ቃላት አጠቃቀም ተነስ፣ ተቀጥ፣ ተንበርክከ እኔ ክፍታፍ ነኝ ተዳፈርኩኝ ይቅርታ አልችላችሁም በለ። ችግር የለም። ስማ ምንድነው ይቅርታ ጠይቅ አይደል? ችግር የለም። የራጁ ቤተሰብ ስማ ስቲቭ ወርደ ተንበርክከ ክፍታፍ ነኝ ተዳፈርኳችሁ ይቅርታ አልችላችሁም ትላለህ። አንደኛ አልልም። ሁለተኛ ልንገርህ። ሁለተኛ ምንድን ነው? ደህና ደር ነው እንዴ እያልክ ያለው? ቅጣትስ? ሁለተኛ ችግር ነው። ሁለተኛ እና ሶስተኛ ንገረኝ። እሺ ሚሊ። ሁለተኛ ደግሞ ጫማ ውስጥ ውሃ ትጨምርና አንድ ነገር ልንገርህ፣ አድርገው ትጠጣዋለህ። አርቲስት ነህ ዘፋኝ ነህ ብለኸኛል አይደለ? አርቲስት ነህ አይደለም ያልኩህ፣ ዘፈን አውጥተሃል። አሁን በኋላ ትልቅ ሰው ነን ያልኩህ፣ ዘፈን አውጥተሃል እኮ። ልዩነት አለን። አሁን እዚህ ጋር ደግሞ ያልኩህ ልዩነት ነው። ቅጣት አልቀጣም። አርቲስት ውሃ አድርጌ አልቀጣም። ውሃ እንትን ውስጥ ጫማ ውስጥ አድርጌ ከኔ እንደዚህ የማይሆን ቅጣት አልቀጣም። ይሄኛው ኖርማል ቅጣት ቅጣኝ። ምርጫ ውስጥ ይገባል እኮ። ቅድም እየተቀጣጠን ነበር ወይስ እየተነጫነች ግን? በቃ ራጁ ስማ፣ ቤተሰቤ እዚህ ጋር እየተከፋ ስለሆነ አሁን ቅጣቱን መቀጣት አልችልም። ደህና ደር። ቅጣት ሳትቀጣ ልትወጣ ነው? እስቲ ነገ በዚሁ ሰዓት በአዲስ መንፈስ ስገባ ቅጣቱን እቀጣለሁ። ደህና ደር። ቅጣት አሁን ሳትቀጣ አትወጣም። እስቲ እግዚአብሔርን አትወጣም ሳትቀጣ። የምር እወጣለሁ። ውጣ። እኔ ሁለተኛ ከአንተ ጋር ልጫወት። እውነት አልጫወት። ቅጣት ሳትቀጣ ወጣ እንዴ? እኔ ቅጣት ክብር ያለው ቅጣት አድርገው። አንተ እስካሁን ክብር ያለው ቅጣት ነበር እንዴ? ባይዞ እንደዚህ አይነት ቅጣት እኮ የመጣው እስቲ ያንተን የመጀመሪያ ችግር ልንገርህ። የመጀመሪያ ችግር ልክ ስትገባ ፈርተህ ምን አልክ መሰለህ? ልክ ስትገባ ፈርተህ ከባድ ቅጣት አንቀጣጣም አልክ። ችግር የለውም በቃ። ስለዚህ ራቹዬ ልክ ስታሸንፈኝ ደግሞ ከባድ ቅጣት እንደዛ አላልኩም። እኔ ዝም ብዬ ነው ያልኩት አልክ አይደል? አንተ እኮ ነው በዚህ 10 ነገር እያወራ ያለው ስቲፍ። አታፍርም? አሁን ደግሞ ሳትቀጣ ልትወጣ ትንሽ አይከብድም? በቃ ራቹዬ አሁን አትቀጣም? እግዚአብሔርን ከዚህ ቤት ሳትቀጣ ወጥተህ ማለት ነው ስቲፍ። እውነት አንፎሎ ነው ማድረግ። ሁለተኛ እንጫወት። እውነት ተቀጣና አውጣ። እኔ እስካሁን ተቀጥቼላለሁ። ተቀጣውት ማረኝ አባት ነው። አልቀጣም ምናምን ትላለህ እንዴ? አትቀጣም? እስቲ ስማ፣ ቤተሰቦች ከዚህ እየመጡ አንድ ሰው እንዲሰድበኝ አልፈልግም። እረፉ ጋይስ። ኢሳ አትሳደቡ። ተው። አንተ እኮ ነህ ሰው ስንት ሰዓት ሙሉ ሰው ስትቀጣው ላይ እሺ በቃ ካሁን በኋላ እንትን ይሉ ስለሚችሉ ደህና ደር